እንደ ኢትዮጵያ ቤተክርስቲያን ወንጌል የሚያነባለ ተንቀጥቅጦ ድባብ ጥሎ መብራት አብርቶ አሁን ይሄን ህዝብ ኢየሱስን ማስተዋወቅ ያሳፍር። የጌታዎች ጌታ ያለች ተደፍታ ምትልለት ምታመልከውን ቤተክርስቲያን እናስ ሌላውን ማስተዋወቅ ሲያቀት ሳር አታስግጣችሁ ምች ቤተክርስቲያን ታቆርባችኋለች። ያንዳንድ ሰው ብቻ አልጠቅሰውም እንደው ቤንዚን አታጠጣችሁ እንዳንዳንዶች ደሙን ግን በእርፈ መስቀሉ ታጠጣችኋለች። በካልቾ አትመታችሁ ምች ቤተክርስቲያን እናንተን ትታቀፋለች። እናንተን ደሃ በማድረግ እሷ አትበለጽግም። ይሄው ተመልክቷቸው ምንም የላቸው ሌሊቱን ሙሉ እንቅልፋት ታድራለች። ማን እንደዚህ ይቻላል? ያለ ረፍት አንተ ስታንኮራፋ እዚህ የሚጮኸው አይደንቅህ? በረሃ የወደቀው አጠገብህ ያለው ኮሳሳ ያረከው ምስኪን ያረከው እየኖረው ነው እሱ የጮኸው እየኖረው። ወንጌል ማለት እኮ 365 ቀን ሳይቋረጥ ወንጌል የተዘረጋባት ወንጌል የሆነች ቤተክርስቲያን እንደዚህ ቤተክርስቲያን አለች። ፕሮስቲሊቲዝም ይሉታል። መንጋ መስረቅ ነው ይሄ። የክርስቶስን መንጋ መስረቅ ነው። በክርስቶስ ስም ያምነውን የተጠመቀውን የቆረበውን እውነተኛውን ኦሪጂናሉን ፎርጂድ ማድረግ ይቻላል። መጽሐፍ ቅዱስ ነው። ለዚህ እኮ ነው አውሮፓ ሂድ መጽሐፍ ቅዱስ ታያለህ ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስ ታያለህ የሚሉት እኮ ለዚህ እኮ ነው። ታያላችሁ መጽሐፍ ቅዱስ አልገባን ብሎ አልዋሃድን ብሎ አንኖር ብሎ እንጂ እንደዚህ ቤተክርስቲያን አለ። አንዳንዶች አይገባቸውም። ቋንቋ ምን እናገሩ ሁሉ አይገባቸውም። ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ።